ሳይጠሯችሁ አቤት ለምትሉ ሰዎች በማዳም ቤት እየሰራችሁ ሳይጠሯችሁ ደግሞ አቤት ለምትሉ ማለት ነው። ትልቅ መልእክት ይዤ መጥቻለሁ። ሁላችሁም አዳምጡኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድ ቤተሰቦቼ እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ነገር መጥቻለሁ ማለት ነው። በማዳም ኩሽና እንደምታዩት ልብስ እየተኮስኩኝ ነው። በመሀል እስኪ በጣም ሲደክመኝ አቋርጬ እስኪ ለእናንተ አንዳንድ ነገር ልበላችሁ ከእኔ በውስጥ ከተላከልኝ መልእክትም አንጻር ብዬ ነው ማለት ነው። ሳይጠሯችሁ አቤት ሳይልኳችሁ ደግሞ ወዴት ለምትሉ የመጣችሁበትን ዓላማ የማታውቁ ማለት ነው። ከዛ ለምን እንደመጣችሁ ዓላማ የሌላችሁ እንግዲህ እራሳችሁ ታውቃላችሁ ማለት ነው። ምንድን ነው በማዳም ቤት ስትሰራ እንግዲህ አንዷ ጓደኛችን ማለት ነው እንደ ሁላችንም በማዳም ቤት እንደምንሰራው ስራዋን በምትሰራ ሰዓት እንግዲህ እነሱ ታውቃላችሁ፣ ሰው ዘወር ካለ ብቻቸውን ከሆነ ከኛ ጋራ ስለኛ፣ ስለ ቤተሰቦቻችን፣ ስለ ሁሉም ነገር ቁጭ ብለው ማውራት ይፈልጋሉ። ስለ እነሱ እኮ አንዲት ቅንጣት ታክል አይነግሩንም። እራሳቸው ምናልባት ዘወር ብለው እነሱ ታውቃላችሁ ይተማማሉ፣ እስበሳቸውም ይተማማሉ። እና አንዷ ለአንዷ ነው እንጂ ለእኛ ለሸቃላ ግን ስለ ቤተሰቦቻቸው ትንፍስ አይሉ ማለት ነው። በጣም ጎበዞች ናቸው። እናንተ ግን ሳይጠሯችሁ የማይመለከታችሁ ውስጥ ግብት የምትሉ ልጆች አላችሁ። የወደዱን እየመሰሏችሁ ከሆነ በፍጹም ተሳስታችኋል። በተለይ ኢትዮጵያዊ ሰራተኛ ወደው አያውቁም እነሱ። አርፋችሁ ተቀመጡ ማለት ነው። ዝም ብላችሁ የማይመለከታችሁን አታውሩ። የመጣ ነው እዚህ ጋር ለስራና ለስራ ነው። አለቀ ከላስ። ስራችንን ብቻ እንሰራለን። የመጣንበት አላማችን ተሳካም አልተሳካም ደግሞ ኮንትራታችንን ስንጨርስ ወደ ሀገራችን እንደገና ደግሞ መቀጠልም ከፈለግን መቀጠል፣ ሌላ ከፊል መፈለግም ከሆነ ሌላ ከፊል ፈልገን የመጣ ነው ለስራ እስከሆነ ድረስ ለስራ ነው። አላማችንን እስከምናሳካ ድረስ እኛ አንገታችንን ደፍተን ስራና ስራ ብቻ ነው። ገባችሁ? ዝም ብለን ግን ማለት ነው ስለ እናታችን፣ ስለ አባታችን፣ ስለ ቤተሰቦቻችን፣ ስለ ፐርሰናል ህይወታችን በሙሉ መናገር እዚህ አግባብ አይደለም። ይሄ ነገር ጥሩ አይደለም። ብዙዎቻቸው በአሁኑ ሰዓት የምንመጣው ማለት ነው ብዙዎቻቸው በአሁኑ ሰዓትም ያሉት ማዳሞች ሲገባ ገና ይጠይቃሉ። በእርግጥ ባል አለሽ ወይ ምን አለሽ ወይ ይላሉ። አዎ ተናገሩ፣ እሱ ችግር የለውም። ባል ካላችሁ አለኝ ነው፣ ከሌለኝ የለኝም ነው። ልጅ አለሽ ወይ? ልጅ ካለሽ አለኝ ነው፣ ከሌለሽ የለሽም ነው። ከዛ ባለፈ ግን ውስጥ እየገባችሁ ስለ ህይወታችሁ፣ ስለ ቤተሰቦቻችሁ፣ ስለ ኑሯችሁ፣ ስለ ምናችሁ አሁን እየደረሰባችሁ ስላለው በደል ምን እያደረጋችሁት እንዳለ ምናምን አለ አይደለም። አንዳንድ ጊዜ ለምሳሌ አሁን ደሞዝ እምቢ ትንሽ ቆዩ። እኛ ደግሞ ወደ ሀገር ቤት ታውቃላችሁ፣ ቤተሰብ ወንድም እህት እናስተምራለን፣ ልጅ እናሳድጋለን፣ ትዳርም ያለን አለን፣ ብዙ ነገር ያለን አለን፣ ብዙ በጣም ብዙ እውነት እንደ ሻማ እየቀለጥን እዚህ እኛ ብዙ የምናኖራቸው ሰዎች አሉ። ሁላችሁም ታውቃላችሁ፣ በየሁላችሁም ቤት የምትኖሩት ማለት ነው። ይሄ በጣም እግዚአብሔር ይመስገን ጤናችንን ይስጠን። ሁላችንም በያለንበት ጥሩ ነገር ነው። እኛ ስራ ሰርተን ቤተሰብን መርዳት የሚያክል ነገር የሚያስደስት ነገር የለም። በእርግጥ ግን ደግሞ እዚህ መተን ለማይመለከተው አካላት እኛ ስለ ህይወታችን ስለተናገርን ጥፍር ቅንጣት የሚያዝንልን የለም። ገባችሁ? ከአንድ ከፈጠራችሁ ፈጣሪ ውጭ የፈጠራችሁ ፈጣሪ ብቻ ነው ስለ እናንተና ስለ እናንተ የሚያገባውና ሁሉንም ነገር ሊያደርግልን የሚችለው። ገባችሁ? ለእነሱ ስለነገራችኋቸው የሚቀንስ የሚጨምር ነገር በፍጹም የለም። ትርፉን ምን እንደሆነ በደንብ ታውቁታላችሁ። እንኳን አይደለም ስለኛ ኦኬ፣ እንኳን አይደለም ስለኛ እነሱ እርስ በርሳቸው እንዴት እንደሚተማሙ ታያላችሁ፣ ትሰማላችሁ። ዘወር ብለው እነሱ እኛኑ ነው የሚያሙት። በተለይ እንኳን አይደለም እንደዚህ ስለ ፐርሰናል ህይወታችን ነግረናቸው ቀርቶ ማለት ነው። እዚህ ጋር ስራ አይወዱ፣ ሰው አይወዱ፣ እንዲህ አይሉ ደከማቸው እኮ እንዲህ አረጉልኝ እኮ። እስኪ አሁን እውነት
አሁን አብዛኛዎቻችን 18 ሰዓት እንሰራለን። እረ እንደዚህ እኮ 18 ሰዓት ነው የምሰራው፣ እንደዚህ እኮ 16 ሰዓት ነው የምሰራው ብለው ሲያወሩ ሰምታችሁ ታውቃላችሁ? የእውነት የምታውቁ ካላችሁ የእውነት በጣም መልካም ማዳም ወይም መልካም ቤት ውስጥ ነው ያላችሁት ማለት ነው። ዘወር ካሉኛ ስለ ምናችን ነው ስለ ደካማ ጎናችን፣ ስለ ድክመታችን፣ ስለ እሱና ስለ እሱ ብቻ ነው የሚያወሩት። ገባችሁ? ስለዚህ መጠንቀቅ አለባችሁ። የምታወሩትን ነገር ለዩ፣ እውነት ለዩ። ልጅቷ ወደ ገደላው ስገባ ምንድን ነው ልጅቷ ስለ ቤተሰቦቿ ታወራለች፣ ስለ ባሏ፣ ስለ ሁሉም ነገር ልጅን አላሳየኝ ብሎ ምናምን ነገር በኋላ እሷ ወደ ሀገር ቤት ልትሄድ ወደ ሀገሬ ልገባ ነው ስትል ምንድን ነው ያሏት? አትሂጂ ተብላ ልጅቷ እሺ እንግዲያስ ብላ ኮንትራቷን እነሷ ኮንትራቴን እሺ በቃ ብላ ኮንትራቷን ጨርሳ እንደገና ኮንትራቷ ታድሶ እንደገና ወደ ስራዋ ቀጠለች ማለት ነው። ወደ ሀገር መግባቷም ላይቀር ወደ ሀገር መግባቷን ትታ ማለት ነው። ልጄንም አያሳየኝም በቃ ምንም የሚቀር ነገር የለም። ስለ ቤተሰቧ ሁሉን ትነግራቸዋለች ማለት ነው። እና ስለዚህ ምን ታደርጊያለሽ? እዛ ሄደሽ ገባችሁ? ሌላ አንድ ወንድ ብሄር ሌላ ወንድ እኮ ይመጣል እንዴ! እውነት ማግባት የሚፈልግ አሁን ከዚህ ሄዶ ባሏ በስርዓት ባይጠብቃት ወይም ደግሞ አሁንም እዚህ እያለች እሷ በስርዓት ባይሆን ልጇን በስርዓት ባያሳያት ሄዳ እኮ ደህና ሰው ማግባት ትችላለች፣ የራሷን ጠብቃ ኑራ። እውነት ለምንድን ነው ዝም ብላችሁ የምታወሩት እናንተ? የማይወራና የሚወራ ነገር እንደዛ ሲሏት እሷ ቅሬት። በእርግጥ የዋህነትም ሊሆን ይችላል፣ ግን ይሄ የዋህነት አይደለም። ራሳችሁን እወቁ። ይሄ የዋህነት ብዬ እኔ አልወስደውም። ስለ ፐርሰናል ህይወታችሁ አትናገሩ፣ አለቀ። ስለ ስራና ስለ ስራችሁ አታወሩም እንዴ? ከዛ ውጭ ከነሱ ጋር ምንድን ነው የሚያስወራችሁ ከስራችሁ ውጭ? እውነት እኔ አሁን እዚህ ቤት ከገባሁ እንግዲህ 1 ዓመት ከ5 ወር አንድ ቀን ስለ እኔ ምናምን ትጠይቀኛለች። እርግጥ ነው ይጠይቃሉ፣ ነግሬያቸዋለሁ። ከመጀመሪያውም ልጅ እንዳለኝ ታውቃለች፣ ቤተሰብ እንዳለኝ፣ ባል እንዳለኝ፣ ቤተሰቡ እንዳለኝ ምናምን ታውቃለች። ከዛ ውጭ ግን ምንም ስለ እኔ የሚያውቁት ነገር የለም። ለስራ ይጠሩኛል፣ ስራዬን እሰራለሁ። ብቻዬን ነው የምውለው፣ ስሰራ ውላለሁ። የሰራሁት ስራ ያያሉ። ከዛ በኋላ የሚፈልጉትን ምግብ ይጠይቃሉ። ልብስም ምግብም የጠፋቸው ነገር ካለ እንደምታውቁት ነው ይጠይቁኛል። አለቀ። ከዛ ውጭ ግን ከኔ ጋራ ምንም የሚያገናኛቸው ነገር የለም። እኔም ለብቻዬ ቁጭ፣ እነሱም ለብቻቸው ቁጭ፣ አለቀ። አንድ ቀን ተሳስቼ ከነሱ ጋራ እዛ ጋር ሄጄ አልቀመጥም። እዚህ ቤት ምንም ችግር የለባቸው። ሄዳችሁ ብትቀመጡ ምን ብትሉ እኔ እንጃ። እኔ ስለማልቀመጥ ሊሆን ይችላል፣ ተቀምጬ አላውቅም። እንደዛ ሊሆን ይችላል። ግን እኔ ሳያቸው እንደዚህ አይነት ነገር ያለ አይመስለኝም። ግን ቢሆንም ግን እናንተ በቃ ስለ ህይወታችሁ አትናገሩ። ምን አለበት ዝም ባላፍ ዝም ባይገባበት ምን ችግር አለ? ዝም ብትሉ እናንተ ምንድነው ጥቅሙ ስለተናገራችሁ? አሁን ልጅቷ ምንድን ነው ከቀረች በኋላ የቃማዋ ከታደሰ በኋላ ከቀረች በኋላ ደሞዝ አይ በዚህ ደሞዝም አልስማማም ነው እንደገና ማለት ነው። ሁሉ ነገር ካለቀ በኋላ አይ አንቺ ባልሽ አይመችሽ፣ እዛ ሂደሽ ምን ታረጊያለሽ? 1200 ብር ትሰሪያለሽ። አይ 1200 ብር እኔ አልሰራም፣ ስራው ከባድ ነው፣ እየደከመኝ ነው፣ ልብሱ ብዙ ነው፣ ቆሜ ነው የምውለው፣ ከልጆች ጋራ ነው ስጮህ የምውለው። ስለዚህ በ1200 ብር አልሰራም። እንግዲህ የቃማሽም ታድሷል፣ የታደሰበትን ብር ክፈይና በራስሽ ትራንስፖርት መሄድ ትችያለሽ። ለምን የቃማው ስለታደሰ አዲስ ኮንትራት ስለጀመርሽ እምቢ ኮንትራቴን ሳልጨርስ እሄዳለሁ ካልሽ በራስሽ ትራንስፖርት ነው የምትሄጂው። አያችኋቸው? እንደዚህ ያደረጋችኋቸው ደግሞ እራሳችሁ ናችሁ። ስለ ፐርሰናል ህይወታችሁ እያወራችሁ ማለት ነው። እንደዚህ የምታደርጉ ልጆች ከዚህ ድርጊታችሁ ተቆጠቡ ነው። ተቆጠቡ፣ ስርዓታችሁን ያዙ። የመጣ ነው ለስራ ነው። ስራችንን ብቻ ሰርተን ወደ ሀገራችን እንግባ። ስለተናገርን አንድም ነገር ችግራችን የሚቀንስ ነገር የለም። ለፈጣሪያችሁ ንገሩት፣ በሃይማኖታችሁ ጸልዩ። አለቅ ፈቹ ጌታ ይፈታል የሁላችንንም ችግር።
ከዛ ውጭ እነሱ ስለተናገራችኋቸው ጥፍር ቅንጣት የሚፈታ ታሪክ የለም። ገባችሁ? ስርዓታችሁን ይዛችሁ ስራችሁን ስሩ። ምንም ነገር ቢጠይቋችሁ አትናገሩ። ልጅ ያላችሁ ልጅ አለኝ፣ ባል አላችሁ አለኝ፣ አለቀ። እናት አባት እህት ወንድም አለኝ፣ ቤተሰብ አለኝ፣ አለቀ በቃ። ስለሌላው ነገር እንደዚህ ያደርገኛል ባሌ፣ እንደዚህ ነው ባለቤቴ፣ እንደዚህ ነው ወንድሜ፣ እህቴ፣ እናቴ ምናምን ምን አስፈለገ? ይረዷችኋል፣ እነሱ ይረዷችኋል ወይ? ንገሩኝ። አሁን ልጅቱ የደም እንባ እያለቀሰች እንግዲህ እንደገና 2 ዓመት ምንም ማድረግ አይቻልም፣ ልትጨርስ ነው ማለት ነው። እና የሀገሬ ልጆች ሰው ሲነግራችሁ ስሙ፣ አዳምጡ። እውነቴን ነው፣ አዳምጡ። አሁን ሚዲያው ክፍት ነው፣ እንደ ልባችሁ ነው ሁሉ ነገሩ። ተከታተሉ ባለቻችሁ ሰዓት። የማይቆጧችሁም ከሆነ እየሰራችሁ ኩሽና ላይ አሁን እየሰራችሁ ስልካችሁን ማዳመጥ ትችላላችሁ፣ ኤርፎናችሁን አድርጋችሁ። የማይፈቀድላችሁ ልጆች ደግሞ ባለቻችሁን ሰዓት ቢሆን መልካም መልካም ነገሮችን አዳምጡ። ስለ ፐርሰናል ህይወታችሁ እባካችሁ አትናገሩ። እናንተኑ ነው መልሰው የሚጎዷችሁ። ለእናንተ ለራሳቸው ብለው እንጂ ለእናንተ ብለው አይደለም የሚጠይቋችሁ። እናንተ ምን ያህል ዓመት እንደምታገለግሏቸው ምን ያህል ዓመት አብራችሁ እንደምትኖሩ ለማወቅ ነው። እህቶቼ እባካችሁ ጥንቃቄ አድርጉ። አመሰግናለሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ማለት ነው። አመሰግናለሁ።